كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم. أيها الأحبة في الله أحباب الكرام يا الله سبحانه وتعالى فكارك هنا يزاريو درساتين من نشاميونو يا سورة طارق ማብራሪያ ይሆናል። ሱረቱ ጣሪቅ መካ ላይ ከወረዱ ምዕራፎች ውስጥ የምትጠቀስ ነች። ይህች ምዕራፍ በመሐላ ትጀምራለች። يقول الله عز وجل والسماء والطارق والسماء والطارق واو القسم نج واو القسم ማለትም የመሐላ ምንድነች ፊደል መሆኗን ከዚህ በፊት ባሳለፍናቸው ደርሶች ውስጥ ተመልክተናል። ዋው القسم والسماء አላህ ምን ይላል? በሰማይ እምላለሁ ይላል። والطارق እንዲሁም በጣሪቅ እምላለሁ ይላል። ሰማይ ሲባል ምን ማለት እንደሆነ መቼስ ማብራሪያ የሚያስፈልግ አይመስለኝም። ከኛ በላይ የሆኑ ራቅ ያሉት ሁላ ሰማ እንደሚባሉ ነው። አንዳንድ ጊዜ ተጓዳኝ ነገሮች ዝናብ መሆኑን የሚጠቁሙ ከመጡ ለዝናብም ሰማ የሚባልበት አጋጣሚ አለ። على حال الله جل وعلا والسماء بسماء ملالو والطارق بلليتم كفل غزي بميمطاو املالو ይላል። طارق አንዳንዴ የጥሩቅ የሚለውን ቋንቋም ይዞ ሊመጣ ይችላል። የሚቆረቁር ማለት ነው። ይሄንን ቋንቋም ይዞ ሊመጣ ይችላል። ለምን በቀን የሚመጣ እያንዳንዱ ነገር ክፍት ስለሚሆንለት ይገባል ማለት ነው። ቤትም ይሆን በሌሊት የመጣ ግን ማንኳኳትን ይሻል ማለት ነው። والسماء والطارق والسماء والطارق በሌሊቱ በሚመጣ በሆነው ምላለውኝ በሰማይ ማለት በውስጡ ልዩ ነገር የያዘ ነገር ነው። ሰማይ ስንል በውስጡ የያዘ ውስጥ ሚስጥር በጣም ብዙ ነው። በውስጡ ብዙ ፍጡራኖች ያሉበት ነው። طيب والطارق በሌሊት የሚመጣ ሁላ ለሰው ራሱ ምን ሊባል ይችላል? طارق ሊባል ይችላል። አላህ جل وعلا ግን ራሱን طارق ምን እንደሆነ ራሱ ይነግረናል። والسماء والطارق وما أدراك من አሳወቀህ ما الطارق በሌሊት መጪ ሆነው ያ ምን እንደሆነ ምን አሳወቀህ? ይህ እንግዲህ አህባብ الكرام استفهام ጥያቄው እንግዲህ ያስፈለገበት ምክንያት የማንቂያ ደውል ነው። ምን እንደሆነ ለመልእክተኛው ሰለላሁ ዐለይሂ ወሰለም ሊነግራቸው ማለት ነው። ከዛ አላህ ጀለ ወዐላ ጣሪቅ ምን እንደሆነ ሲፈታው
النجم الثاقب النجم الثاقب كواكبتنا ولا الله الثاقب من هنا ثاقب هنا ቆርቁሮ የሚዘልቅ የሚገባ ይሆነ ማለት النجم ከዋክብት ነው አለ الثاقب ምን አይነት ሰንጥቆ ወይም ቆርቁሮ የሚገባ ማለት ምን ለማለት ነው ማንን ነው ቆርቁሮ ሰንጥቆ የሚገባው الظلام ምንን ጨለማን ማለት ይህ አይ النجم اللامع ንጽብራቅ የሚያበራ የሆነ ከዋክብት ማለት አስሉ ثاقب ስንል አንድ ነገር يثقب ምን የሚል ለያንዳንዱ እንዳገባባው ይለያይ المعنى مع السياق ለአንዳንድ ነገር እንዲህ ሰንጥቆ የሚገባ ነገር ثاقب ወይም ደግሞ يثقب ስንል ስንጥቅ አድርጎ የሚያልፍ ማለት ለከዋክብት ግን እዚህ ጋር የተፈለገው ምንድነው النجم الثاقب በብርሃኑ አማካኝነት ጨለማን ስንጥቅ አድርጎ የሚያንጸባርቅ ይሆነው ማለት አስሉ ምን ማለት ነው ብያለሁ خارق ሚቀድ ማለት ነው ብያለሁ እዚህ ጋር ግን ለከዋክብት ምን ማለት ነው ሰንጥቆ ብርሃኑን የሚያንጸባርቅ በሆነው ማለት لانه يثقب الظلام بنوره ከዋክብት احباب الكرام ብዙ ጥቅሞች አሉት አላህ ጀለ ወዐላ በተከበረው ቃሉ በቁርአን ውስጥ ሶስት ጥቅሞች እንዳሉት ነግሮናል وعلامات وبالنجم هم يهتدون ልክ እንደ ኮምፓስ አገልግሎት አለው መንገድ ለመምራት ለማወቅ ይጠቅማል ሌላውን ደግሞ ይህንን በሱረቱ النحل ላይ የተጠቀሰው በሱረቱ الملك ላይ ደግሞ የተቀሩት ሁለት ጥቅሞችን አላህ ይነግረናል ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين ሁለቱን ጥቅሞች ያ ሱረቱ النحل ላይ ነው አንደኛ የተጠቀሰው وعلامات وبالنجم هم يهتدون ሱረቱ الملك ላይ ደግሞ ሁለቱ ጥቅሞች በአንድነት ተጣምረው መጡና ተጠቀሱ ولقد زينا السماء برغت ሰማይን ማለት ነው አስዋብ ነው አጌጥ ነው بمصابيح ሲል ምንድነች በመብራቱ ሲል በምንድነው በከዋክብት وجعلناها رجوما للشياطين ለሰይጣናት ደግሞ መምቻ ልክ እንደ ሚሳኤል አደረግነው ይላል እነዚህ ሶስት ጥቅሞች እንዳሉት አላህ ጀለ ወዐላ ተናገረ زينة للسماء ورجوم للشياطين وعلامات يهتدى بها ከዚህ ውጪ ሌላ የለው አላህ በእነዚህ ነገሮች ማለት የማለው በዚህ ጋር በምንድነው ብለናል አንደኛ በሰማይ ሁለተኛው ደግሞ ሌሊትን ድል አድርጎ ሰንጥቆ ብርሃንን የሚያንጸባርቀው በሆነው ምን ከዋክብት ማለት طيب مقسم عليه አልተጠቀሰም مقسم عليه ማለት የተማለበት ምክንያት ምንድነው እኛውን ስንምን የምንምልበት ምክንያት ይኖራል አይደል አላህ ጀለ ወዐላ የማለበት ምክንያት ምንድነው ይሄ ነው ዋናው ልናውቀው የሚገባ የማለበት ምክንያት ምንድነው إن كل نفس لما عليها حافظ إن كل نفس
እዚህ ጋር ልብ በሉ ከቋንቋ አንፃር ኢን ምንድነች የሚለውን እንወቅ ኢን ሁና ናፊያ ኢን ሁና ናፊያ ውድቅ አድራጊ ነች እዚህ ጋር ኢን ኩሉ ነፍሲን ሁሉም ነፍስ አይደለችም ማ ኩሉ ነፍስ ሁሉም ነፍስ አይደለችም ለማም እዚህ ጋር ራሱን የቻለ ሌላ ትርጉም አለው ሌላ ቦታ የምናውቀውን እዚህ ጋር እንዳናመጣ ምናልባት ይህን አንዳንድ ጊዜ ሸርጥያ ትሆናለች እዚህ ጋር ግን አይደለችም ኢን ምንድነች ቢማዕና ላ ናፊያ ነች ማ እናደርጋታለን ኢን ኩሉ ነፍሲን እያንዳንዱ ነፍስ ሁሉም ነፍስ አይደለም لما عليها حافظ لما إلا استثناء تونالج بمعنى إلا نتزيقاما لما مثلوا إلا عليها حافظ بس عليه من بنورنجي تتباباك بنورنجي إن كل نفس أيان دان ديتوا نفس أيدلتشم ሁሉም ነፍስ አይደለችም ኢን ምንድነች እዚህ ጋር ናፊያ ማለት ነው ውድቅ የምታደርግ ፊደል ነች እዚህ ጋር አገልግሎቷ ለማስ ምንድነች استثناء ጠቋሚ ነች ኢላ عليها حافظ በሷ ላይ ተጠባባቂ ቢኖር እንጂ አላህ ያደረገላት ቢሆን እንጂ በሌላ የቁርአን አንቀጽ ላይ አላህ ጠቅሷል ከዚህ በኋላ የምናየው ሱራ ላይ وإن عليكم لحافظين كراما كاتبين يعلمون ما تفعلون ብሎ እንደጠቀሰው ማለት በእናንተ ላይ ተጠባባቂዎች አሉ በሌላ ሱራ ላይ ጠቅሷል በእናንተ ላይ ተጠባባቂዎች አሉ የተከበሩ የሚጽፉ የሆኑ ብሏል يعلمون ما تفعلون ያውቃሉ እናንተ የምትሰሩትን አላህ እንዲያውቁ አድርጓቸው ይመዘግባሉ በሌላ ሱራ ላይ በሱረቱል ቃፍ ላይ እንደተጠቀሰው ወለቀድ خلقنا الانسان ونعلم ما توسوس به نفسه ونحن اقرب اليه من حبل الوريد اذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد حفيظ مليون يمن سراون يمي مزقبو يتمالبت مكنياتي الله بترى نجر አይደለም የሚመለው ነቃብለን ራሳችንን እንድንመረምርና እንድንፈትሽ ነው አላህ የማለበት ምክንያት እያንዳንዱ ነፍስ አይደለም በሱ ላይ ተጠባባቂ ቢኖር እንጂ ተጠባባቂ ያሉ አንተ የምትሰራውን አንቺ የምትሰሪውን እነሱ የሚሰሩትን ሁላችንም የምንሰራውን የሚመዘግቡ መላእክቶች አሉ طيب ሌላም ትርጉም ሊይዝ ይችላል በሱ ላይ የሚጠባበቁ የሆኑ መላእክቶች ለኛ ጥበቃ የሚያደርጉ መጥፎ ነገር ላይ እንዳንወድቅ የተለያየ እንክብካቤ የሚያደርጉ መላእክቶች ቢኖሩ እንጂ ይሄም ሊያስኬድ ይችላል በሱረቱ الرعد ላይ ደግሞ በይበልጥ ይሄንን ያጎላበት ሁኔታ አለ له معقبات من بين يديه ومن خلفه يحفظونه من أمر الله لسلا الله الله لله الدمير يعود إلى الله ففي العلماء دمو اندالوا سورة الرعد ليالون لما نملسال له للإنسان لسولج بينوره انجي ويم دمو لا الله الله مؤقبات يملواوط يهونو በሌሊቱ ክፍለ ጊዜ በቀኑ ክፍለ ጊዜ የሚለዋወጡ ይሆኑ من بين يديه من የሚሉ من بين يديه ومن خلفه
ከፊትም ከኋላ እየተለዋወጡ ሰው ልጅን يحفظونه من أمر الله የሚጠብቁት ይሆኑ من أمر الله من بمعنى بأمر الله በአላህ ትእዛዝ የሚጠብቁት መላእክቶች ቢኖሩ እንጂ የተማለበት ምክንያትን በደንብ እናጢ እኛም እንሰራውን የሚመዘግቡ የሚቆጣጠሩ መላእክቶች እንዳሉ እንዳንረሳ ነው ከዚያስ ماذا قال ربنا جل وعلا فلينظر الإنسان يسو لج ملكت مما خلق كمندن ነው እስቲ የተፈጠረው የሰው ልጅ ይመልከት ዛሬ ላይ የሚኮራው የሚንቦጣረረው እንደኔ ማን አለ እያለ ምድር አይበቃኝም የሚለው ሰው እስቲ ይመልከት ከምን እንደተፈጠረ فلينظر الإنسان مما خلق ከምን እንደተፈጠረ እስቲ ይመልከት ከምንድነው የተፈጠረው አንተ ተለጉመህ መልስ ካጣህለት ሐቂቃውን እኔ የፈጠርኩ አምላክ ፍንትው አድርጌ ነግርሃለሁ አንተም ታውቀዋለህ ይመልከት ብሎ አላህ ትእዛዝ ነው የሰጠው አይደል እዚህ ጋር አላሙ ሊልአምር ይመልከት አላህ የጋበዘን ይመልከት የሚባለው የምንን ነው የማስተንተን የማጤን መመልከትን ነው አላህ እዚህ ጋር የጋበዘ ያስተንትን እያለ ነው አላህ ليفكر الإنسان مما خلق كمن እንደተፈጠረ እስቲ ይመልከት ከፍትወት መፈጠሩን ልብ ይበለው ያ ፍትወት ስንት ሂደቶችን አልፎ እንደመጣ ይመልከት ያ ከሆነ በኋላ ደግሞ والله أخرجكم من بطون أمهاتكم لا تعلمون شيئا وجعل لكم السمع والأبصار والأفئدة قليلا ما تشكرون እስቲ ስለኛ ምን ያደረግነው አስተዋጽኦ كيف تنسى ربك እንዴት አምላክን ትረሳለህ خلق الله من على تفتر يسو لج كمن مما إن دافق تسفنطاري كهونه وها تفتر إله ይህንን ውሃ እዚህ ጋር ምን አለ በኃይል ተስፈንጥሮ የሚወጣ ይሄ የወንዱ ዘር ነው እንደሚሆነው ተስፈንጥሮ የሚወጣው ማለት طيب ሌላ ቦታ ደግሞ ሚማኢ መሂን ይላሉ አይደል ደካማ የሆነ ውሃ ሌላ ቦታ ደግሞ ኑጥፋ ይሏል ፍትወት ሶስቱ አይጋጭም ወይ የሚል ጥያቄ ነው እዚህ ጋር ምን አለ ተስፈንጣሪ አለ ሚማኢ መሂን አለ ሌላ ቦታ ደካማ አለ ሌላ ቦታ ደግሞ ኑጥፋ አለ ሶስቱም ላይ ያለውን ስናይ ይሄ ተስፈንጣሪ ይላል ለመጀመር ማኢ መሂን ደካማ ይሆን ተስፈንጣሪ ሲወጣ ደካማ የሚለውን ደግሞ ሂደቱ ላይ ነው ውሃን አሁን እንዲህ ስታደርገው ችልስ ስታደርገው የመውረድ ቶሎ ነው የሚወርደው የተፈጠርክበት መንይ ግን ቀስ እያለ የሚወርድ ነው የሚሳብ መሆኑን ጠቋሚ ነው ደካማ የሚለው ማለት ነው ሂደቱን ኑጥፋ قليل من الماء كوا ትንሽ መሆኑን ለመጠቆም ነው ደግሞስ ኑጥፋ ያለ ፍትወት እንላለን ትንሽ መሆኑን ለመጠቆም ነው በስ ከዚህ አስገራሚ ከሆነ ነው አንተን የፈጠረህ አላህ ምንድነው የምትኮራው የሚያስኮራህ ነገር ምንድነው ከዚህ እኮ ነው የተገኘው አወሉከ ንጥፋ ወአኺሩከ ጂፋ እወቅ ግን ከዚህ ፍትወት የተፈጠረ ሰው ግን ወዴት ሂደት እንደሚሄድ ታውቃላችሁ احباب الكرام
ከድንጋይ የበለጠ ደረቅ ይሆናል ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ፍትወት ደካማ ከሆነ የተፈጠረው ተፈጥሮ ግን ሲያበቃ ግን በዚህ አይነት መልኩ የተፈጠረው ቀልቡ ደርቆ ከድንጋይ የሚብስበት ጊዜ ይመጣል ያንን ሁላ ረስቶ ማለት ከምን አይነት እንደመጣ ረስቶ የደረቀ ሆኖ ቁጭ ይላል نسأل الله العافية والسلامة من ذلك البلاء والعياذ بالله ከዚህ አላህ ምን አለ ይህ ፍትወት የሚባለው ከየት እንደሚመጣ ደግሞ ሂደቱን ሲነግረን አላህ ጀለ ወዐላ يخرج ይወጣል አላህ ይህ ፍትወት መኒ የሚባለው ነገር ይወጣል ከየት መገኛውን ሊነግረን ሳይንቲስቶች ከዚህ ነው የሚገኘው ብለው ከማለታቸው ፊት አላህ ጀለ ወዐላ ሁሉንም ፍጥራን ካልነበሩበት ያስገኘው የሆነው እንቅጩን ነገረን የኛ መገኛም ከምን እንደሆነ ያለ ምንም ድካም ከ1440 በፊት የተቀመጠ ነው ተመልከት يخرج يوطال ይህ የሰው ልጅ መገኛ የሆነው من بين الصلب ከምን ከህብለ ሰረሰሩ መሐከል በጀርባው ማለት ህብለ ሰረሰር ወይ ስፓይናል ኮርድ የምንለው ማለት በዛ መሐከል ባለው ይወጣል ሱልብ ከዚህ ነው የሚወጣው من بين الصلب والترائب እርግብግቢት ይሉታል አላየሃል እንዲገባው ቀላል አማርኛ የምን የጌጥ ማሳረፊያ ወይም ደግሞ ምንድነው የሐብል ማረፊያ ቦታ ማለት በደንብ እንዲገለጽልን ደግሞ በሴቶች ከሆነ በጡት መሐከል ማለት ምን ሲያደርጉ ሐብል ሲያደርጉ ወይም ጌጥ ያንገቱን የቱ ጋር ነው የሚያልፈው ሄዶ በዚህ መሐከል በጡት መሐከል አይደለ من بين الصلب ሲል ከጀርባ والترائب ሱልብም በይን የምትወራ ለሁለቱም ነው በህብለ ሰረሰሩ መሐከል በጀርባ ማለት በይን አሁንም ደግሞ ተራኢብ በጡት መሐከል ወይም ደግሞ ምን ማረፊያ ብያለሁ ጌጥ ማረፊያ የሆነችው የአንገት ጌጥ ተደርጎ የሚያርፍበት ቦታ ማለት ይሄንን አለ አላህ موضع القلادة ይሉታል طيب በዚህ ላይ የዑለማዎች የተለያዩ አስተያየቶች አሉ من بين الصلبና والترائب አንዳንዶቹ ምን ያለ يخرج من بين الصلب والترائب የወንዱ ከየት ነው አሉ ከህብለ ሰረሰሩ ከጀርባ ነው የሚወጣው والترائب ደግሞ የማን ነው የሴት ልጅ ነው እዚህ ነው ከጡት አካባቢ ነው የሚወጣው የሷ ደግሞ የሷን በተመለከተ ይሄንን አንዳንድ ዑለማዎች አይቀበሉትም የወንድም ይሁን የሴት ከሁለቱም ይመነጫል ይላል በሁለቱም አቅጣጫ የሴትም የወንድም አለ እዚህ ላይ የተጠቀሰ ነገር የለምና ሁለተኛው ተፍሲር ነው ምን አልኩ የመጀመሪያዎቹ ምን ብለዋል ከጀርባ የሚወጣው የሚመጣው የማን ነው አሉ የወንድ ወተራኢብ የሚለው ደግሞ የማን ነው በጡት መሐከል የሴት ነው ሌሎቹ ደግሞ አይ ሚከለክል የለም የሴትም የወንድም ከጀርባና ከምን ከፊት ለፊት ይወጣል እንደውም አንዳንዶቹ ሲያብራሩ ማለት ነው እዚህ ጋር ያለው ስሜቱ ሲግል ነው ይሄ ሲግል ፍለፊት ያለው ሲግል ለዚህ መልእክት ያስተላልፍለታል ከዛ ሂደቱ ደግሞ ኢጃኩሌት ይሆናል ማለት መንዩ ይወጣል ይላል ሌሎቹ ደግሞ ሶስተኞቹ ሁለቱም ለማን ነው ለወንድ ነው ሶስተኛው ተፍሲር ነው ነግራችሁ ሁለቱም ለወንዶች ነው
ለምን ሲባሉ ምን አሉ يخرج من ብሎ ነው ሲጀምር ያለው خلق من ماء دافق ተስፈንጣሪ ከሆነ ፍትወት ፈጠር ነው ብሏል ይሄንን ተንተርሶ ስለመጣ ወንድ ልጅ ነው የሚመለከተው እዚህ ጋር የተጠቀሰ ምክንያቱም የሴት ልጅ ምን አይደለም ተስፈንጣሪ አይደለምና ስለዚህ የመጣው ወንዶችን የሚመለከት ነው ይላል እንግዲህ يحتمل هذا وهذا يخرج من بين الصلب والترائب الترائب جمع تربه ብዙ ቁጥሩ ነው እዚህ ጋር የተጠቀሰው ማለት طيب ثم قال ከዛ አላህ جل وعلا ይሄንን ከተጠቀሰ በኋላ ምን እንዳመጣ እስቲ እንመልከት احباب الكرام በደንብ ልብ እንበል የሰው ልጅ ከየት እንደመጣ መገኛውን መነሻውን ከተጠቀሰ በኋላ ምን አለ አንተ የሰው ልጅ ሆይ አትርሳ መነሻን ካለ በኋላ إنه على رجعه لقادر الله إنه الله على رجعه يسولي جنب مملس لي لقادر من دنو شاينو انديو ካልነበርክበት እንዳስገኘ አላህ ደግሞ አንተን መመለሱ የሚያቅተው አይደለም ካልነበርክበት አስገኝቷል መመለሱ አይከብድም ማጥፋት እንዴ ነው ይከብዳል እንዴ ይከብዳል ካጠፋ በኋላ ደግሞ እንደገና መልሶ ማስገኘት ይከብዳል መጀመሪያ ያንን ነገር ማስገኘት ነው እንጂ የሚከብደው አንድ ነገር አስገኘው ፈበረከው ከዛ አጠፋው ከዛ በኋላ ደግሞ ብታስገኘው የሚከብድ ነገር አይደለም የሰው ልጅ እንዲያስተነትን አላህ እንዴት እንዳመጣው መነሻውን ከተናገረ በኋላ ኢነሁ ዐላ ረጅዒሂ ለቃድር ወዴት ነው የሚመለሰው እሱም በመመለስ ላይ ቻይ ነው وذلك يوم القيامه يوم القيامه يسول جن يملسوا ملسوا يفطروا منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى عند تفسيروش ደግሞ አሉ ሌላ ተፍሲር ልስጣችሁ انه የሚለው ፍትወቱን ነው ይላል ያዙ ዒልም ነው ይጠቅመን ሌሎች ሙፈሲሮች انه እኮ ደሚር ወዴት ነው የሚመለሰው ወደ ኑጥፋ እቺን ኑጥፋ على رجعه በመመለስ ላይ ወደ ተገኘበት ወደ ሆነው ህብለ ሰረሰር ወይም ጀርባ ወይም ተራኢብ ላይ መመለሱ ላይ ከፈለገ አላህ ለቃድር ቻይ ነው ብለው ይፈስራሉ ግን ጥሩ ተፍሲር የመጀመሪያው ያልኳችሁ ነው ምክንያቱም ከምኑ ጋር ይሄዳል ቀጥሎ ከሚመጣው ጋር በደንብ የሚሄደው መጀመሪያ ያልኩት ኢነሁ ዐላ ረጅዒሂ ለቃድር አላህ ኮሱም በመመለስ ላይ يوم القيامه ወደ መጀመሪያው አፈጣጠሩ መመለስ ላይ ቻይ ነው هو الذي يبدأ الخلق ثم يعيده وهو أهون عليه እንዳለው አላህ ፍጥረታትን የጀመረው እሱ ነው አላህ ثم يعيده ከዚያም ይመልሰዋል وهو أهون عليه እሱ እኮ በሱ ላይ ቀላል ነው እንደ መጀመሪያው አላህ መመለሱ ከዛ ያቺን ቀል ያብራራ መጣ ለዚህ ነው እቺ ተፍሲር ጥሩ ነች የውመል ቂያማ የምትለው ተፍሲር ጥሩ ነች የተባለበት ምክንያት እቺ ነች በሱ ላይ ቻለኝ ነው ካለ በኋላ ምንን አመጣ ያ ቀን يوم تبلى السرائر الله يزان كان نجا كميوت الله يدركن يوم تبلى السرائر على الله ينكن يوم يا كنكو تبلى የሚገለጥበት ቀን ነው ሌላው ተፍሲር ደግሞ يوم የዛን ቀን እኮ ቱብላ
تختبر تمتحن ትፈተናለች السرائر ምንዋ ያቺ ድብቋ ሚስጥር የሆነችዋ ማለት ነው ትገለጣለች ትታያለች ትፈተናለች ምንድነው ያላት ውስጧ ያን ቀንን ባለፈው ትምርታችን ላይ እንደተመለከትነው أفلا يعلم إذا بؤثر ما في القبور وحصل ما في الصدور بلنا سالفنا قبر تكفቶ በውስጡ ምን እንዳለ የሚታይበት ቀን አያውቅም እንዴ ብሎ አላህ መጠይቃዊ በሆነ ቃል ማስቀመጡን ተመልክተናል ቀልብ ላይ ምን እንዳለበት በውስጡ የሚደረስበት ቀን ዛሬ ከሰው ልጆች እንደበቃለን يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول እየነገረን يوم يزان كان تبلا ትገለጣለች ወይም ይፈተናል በልብ ውስጥ ያለው ምን እንደሆነ ይጣራል السرائر ሚስጥር የተባለ የተደበቀ ሁላ نعم يا كان ከባድ ያቺ ትልቅ ሚና ያላት ልብ ምን እንደያዘች ትመረመራለች ዋናው ቦታው እሷ ስለሆነች ማለት ከሷ ነው እሷ ስትስተካከል ነው ሌላው አካል የሚስተካከለው ምንጩ እሱ ነው አይደል እንዴ እሷ ስትበላሽ ነው ሌላው ሊበላሽ የሚችለው طيب ኢማን ወደ ውስጥ ከገባ ይላል የሰው ልጅን ወደ ስራ ይገፋፋል በደንብ ያዙ ቀልቡ ላይ ኢማን ከገባ ስራ ላይ ይገፋፋል እላይ ያለ ስራ ግን እላይ ላይ አንተ እየሰራ ቀልብ ላይ ያልገባ ነገር ወደ ውስጥ ግባ ብትለው ግን አይገባም መነሻውን ካልተበቀ ማለት ለዚህ ምሳሌ ልስጣችሁ በደንብ እንገለጽ ልብም በለው አደግመዋል ቀልብ ውስጥ ያለ ነገር በትክክል የገባ ነገር ውጫዊ ነገር ነጸብራቅ የሚሆነው መልካም ነገር ነው ጥሩ ነው የሚፈለገው ምን እላይ ግን የሚንጸባረቅ ነገር ግን ሁላ ወደ ምን አይመጣም ወደ ምን ወደ ቀልብ አይገባም በተቃራኒ የበለከውን ያክል ብታንጸባረቅ ይሄንን በምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም ኸዋሪጆችን በተመለከተ ምን ብሏል يحقر أحدكم صلاته مع صلاتهم وصيامه مع صيامهم صلاتهم كالناس صلاة ጋር ሲያነጻጽሩ ያሳንሷል ጾሙንም እንደዛው አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ለምንድነው ከውስጥ የመነጨ ነው ወይስ ከላይ ነው ከላይ ያለ ነው ወደ ውስጥ ያልገባ ከላይ ግን አለ ወደ ውስጥ ያልገባ ይሄንን በተመለከተ ሐሰን አልበስሪ ምን እንደሚል ተመልከቱ ኸዋሪጆችን ነው እንኩኔ ነብዩ አለይሂ ሰላቱ ሰላም እኮ ነው ያሏቸው ለሷሃቦች ባሉበት የናንተን ሰላት ከነሱ ጋር ብታነጻጽሩ የናንተን ሰላት ታሳነሳላችሁ ግን ባገኛቸው ጋደላቸው ነበር ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም እነዚህ በሰላት በሲያም በዛሂር በመተዋቸው ይበልጧቸዋል አሏቸው ሷሃቦች ሐሰን አልበስሪ እነን ሲያብራራ ምን አለ والله ما سبقهم أبو بكر بصلاته ولا صوم وإنما سبقهم بما وقر في قلبه من الإيمان سبحان الله من على أبو بكر النسون بصلاة القدماتهم بصوم القدماتهم النسون القدماتهم بمندن على قلبه لي سمت بلو بقبو إيمان على የነሱ ከየት ነው ያለው ከላይ ያለ ተግባር ወደ ምን ያልገባ ወደ ቀልብ ያልገባ ከዚህ አይነት ተግባር አላህ ይጠብቀን ስለዚህ ቀልባችን ላይ በጣም መጣር አለብን ምንድነው ያዘው ይሄ ነገር ያዋጣል ወይ የሚለውን ነገር ሁሌ ቀልባችንን መፈተሽ መቻል አለብን ምን እንዲያዝን ከአቂዳ ምን እንዲያዝን
ሁሌ ራሳችንን ልንፈትሽ ይገባል ሁሉ ጊዜ ሐታውን ተውሂድ እንኳን ገባን የምንል ሰዎች በምን ላይ አልቀዳ والقدر በሆነው የኢማን ማሐዘን ከሆነውስ ችግር አለብን የለብን أن تؤمن بالقدر خيره وشره እኛ ግን በየትኛው ነው أن تؤمن بالقدر خيره ላይ ما شاء الله وشره ላይ ግን የለም ሁሉም ሲፈተሽ የለም إلا من رحم الله يسخط ነብዩ ግን ሙእሚን ትክክለኛ ቀልቡ የገባ ሰውን ነብዩ ተደንቆ አይደለም እንዴት አጀበል لأمر المؤمن إن أمره كله خير له የሱ ሁሉም ነገር ለሱ ኸይር ነው በቃ ኸይር ነገር ቢያጋጥመው አላህን ያመሰግናል ኸይር ይሆንለት መጥፎ ነገር ካጋጠመው ሰብር ያደርጋል ኸይር ይሆንለት አለፈ በሁሉም እኛ ግን በየትኛው በኸይሩ ላይ እናልፈና በሸሩ ላይ ቱብ የኢማን ማዘን ኮነ ውስጥ እኮ ነው የተልፈሰፈሰ ሁሌ ቀልባችንን እንፈትሻት የት ነው ያለችው ልባችንን እንፈትሻት ለወንድሞቻችን ያለው የመቆርቆር ስሜት እንዴት ነው ለዘር ብለህ ነው የምትቆረቆረው ወይስ ሙስሊም ወንድምህ ለጀማዓ ብለህ ነው ሌት ነው ቀልብ ፍተሻ ያስፈልገዋል መፈተሽ አለብህ كذا الله من على ثم قال الله تعالى فما له يزان كن كباد ነው ብለናል فما له ለሱ የለውም ለሰው ልጅ من قوة كقوة كراس የሆነ ቁዋ የለውም የዛን ላመልጥ ቢል ልወራጭ ቢል የሚያመልጥበት ቁዋ የለውም በዚህ ዱንያ ላይ በተወሰነ ልትወራጭ ትችላለህ የተለያዩ ፈተናዎችን በጉቦ ልታልፍ ትችላለህ በዘመድ ልታልፍ ትችላለህ የዛን ቀን ግን فما له من قوة ለሱ ምንም የለውም ከቁዋ يوم القيامة ما للإنسان من قوة كراسيون ولا ناصر ለሱም ረዳት የለውም የሰው ልጅ ካለበት ችግር እንዴት ነው የሚወጣው አንደኛ በራሱ አማካይነት ወይም በሌሎች አማካይነት ይወጣል ካለበት ችግር በሌሎች አማካይነት ስንባል ወይ በዘበኛ ሊሆን ይችላል ወይ በዘመድ ሊሆን ይችላል ወይም ሌላ የሚከላከሉለት የተለያዩ ቅራጥን ቦኮተቶችን መጥቀስ ይቻላል ካለበት ነገር ግልጽ ነው አደገኛ የሚባል አጥቂ ሰው መጥቶበት ምናልባት መዘዝ ባረጋት ምን ኮልት ሊድን ይችላል አይደለ እነዚህ ሁላ ናስር ናቸው ወይ በራሱ ይወጣል ወይ በሌላ አጋዥ ነገሮች ሊያመልጥ ይችላል ዱንያ ላይ የዛን ቀን ግን فما له ለሱ የለው من قوة ምንም ቁዋ የለው ላመልጥ ቢልም ያመልጥበት ቁዋ የለው ወላ ናሲር ለረዳ ቢልም የዛለት የሚረዳበት ምንም የለው ለምን فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون وش ينيزر كونوا لا جزو بلو مياجز بيه يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه طيب كذا الله سبحانه وتعالى من على والسماء ذات الرجع አሁን ቀድመን በሰማይ ነው አይደል ማለት አሁንም ምለው የማለበት ምክንያት ምን እንደሆነ ልብ ብለን እንመልከት والسماء አሁንም በሰማይ ምላሉ አለ ذات الرجع የመመላለስ ባለቤት የሆነችው ምንድነው የመመላለስ ባለቤት ማለት ذات الرجع ማለት ذات المطر رجع ማለት مطر የዝናብ ባለቤት የሆነችው ማለት رجع ለምን ተባለ مطر ምን ስለሚል ነው ስለሚመላለስ በምን ላይ በሰማይ ላይ ይመላለሳል ማለት ነው ዳመናውን ይዞ ውሃውን ይዞ ይመጣል የተለያዩ ነገር ذات الرجع የመመላለስ ባለቤት በሆነችው
ሰማይ ምላለው ዝናብ ስለምታዝል ነው والارض በምድር ምላለው አላህ ደግሞ አሁንም ذات الصدع የመሰንጠቅ ባለቤት የሆነችዋ ከላይ ምንድነው የሚወርደው በምን አማካይነት ይመላለስበታል ዝናብ ምድር ደግሞ የመሰንጠቅ ባለቤት የሆነችው ለምንድነው ያለው ዝናብ ሲወርድባት ሂደቱን ተመልከቱ ያ ተመላልሶ ይመጣል ዝናቡ ከወረደ በኋላ ደግሞ ምድር ትሰነጠቃለች ምን ሲሆን እስቲ የሚነገር በውስጧ ያሉት ቡቃያዎች ምን ሲሉ ሲወጡ የተተከለ ዛፍ የተተከለ በቆሎ እያንዳንዱ ሰንጥቋት ነው የሚወጣው አይደል ምድርን ተመልከት እስቲ አሁን እቺ ትንሿ በቆሎ ተሰንጥቃ እንደው ይወጣል ብለ ታስብ ነበር አንድ ፍሬ በቆሎ ይዘህ እንደ ወላሂ እቺ ብቻ አላህ خالق السماوات والارض በሆኑን ጠቋሚ ነው ሌላ እንኳን ሳትፈልግ እስቲ አንተ የተከልካት በቆሎን ድል አድርጋ መሬትን ሰንጥቃ ትወጣለች ብለ አስበህ ታውቃለህ በስብሳ ትቀራለች ነው አይደል ብለህ የምታስበው አላህ ግን ፈለገ እንደውም ያችን መሬት ሰንጥቋት ይወጣል አንተ በስብሳ ትቀራለች አልካት ድል አድርጋ አላህ መሽያው ስሉ አስተንትኑልን አላህ አስተንትኑ ያለበት ምክንያትን ልናውቅ ይገባል የመሰንጠቅ ባለቤት ይሆነች በዚሁ አጋጣሚ والسماء للخلق كالاب ሰማይ ለፍጡራን ልክ እንደ አባት ነው والارض للخلق كالام ምድር ደግሞ ለፍጡራን ልክ እንደ ምንድነች እንደ እናት ነች በደንብ እናስተንተነው ሰማይ ለፍጡራን ልክ እንደ ምንድነው እንደ አባት ነው አባት ምን ይሰጣል ዘር ይሰጣል አይደል ለእናት ዘር ሲሰጥ እናት ምን ትላለች ታበቅላለች አባባሌ አልገባችሁ ግልጽ ነው አይደል ግልጽ አልሻሪክ ግልጽ ነው አለ ሰማይ ለፍጡራን እንደ ምንድነው እንደ አባት ምድር ደግሞ እንደ ምንድነች እንደ እናት ያልገባን ካለ እንጠይቅ እሺ ኢነሁ አላህ የማለበትን ምክንያት ተመልከት ሙክሰሙን በደንብ ተመልከት ኢነሁ ነሆኮሱ ቁርአንን ነው ለቀውሉን ፈስ ለይ ሆነ ንግግር ነው የተማለበት ምክንያት ተመልከት እዛ የተማለበት ምክንያት ምንድነው የተማለበት ምክንያት ምንድነው እዛ የተማለበት ምክንያት ምንድነው የሚነግረኝ ቀድማየና ወሰው ልጅ ላይ ምንም ይለው የሚቆጣጠረው እንዳለ ተነገረን አይደለ አሁን ደግሞ ኢነሁ ለቀውሉን ፈስል ቁርአን እኮ ለይ ሆነ ንግግር ምንድነው ለይ ሌላ ቦታ እንዳየነው ፉርቃን ተብሏል يفصل بين الحق والباطل وبين الكفر والإيمان وبين الشرك والتوحيد وبين البدعة والسنة إهنن الله إليه لي قالوا ترى እንዳይመስልህ ሰው እውነትን የሚለይበት ነገር አጥቶን አይደል የሚዋልለው ቁርአንን ከያስክ ግን ጀግና ነህ ያንተ ልቅና ያንቺ ልቅና የኛ ልቅና በቁርአን ነው ሁሉንም ነገር ይለይልሃል ወደፊት እያበራህ የምትሄድበት ከሌለ ግን ምን ታረጋዋል ቁርአንን ካልያስክ አጥብቀህ ካልተገበርከው ምን ትለያለህ ለራስም ጨልሞብህ ነው ቁጭ የምትለው እንኳን ለሌላው ልትሄድ አይደለም ልትጠቅም አይደለም ቁርአንን ሳት ፋቂዱ ሸይ ላ ይኡቲ ምንም የሌለው ሰው ምንም መስጠት አይችልም ቁርአንን ሳትይዝ ለማንም አትሆን ወላ ለራስ ወላ ለቤተሰብ ወይም ለማህበረሰብ አትቅ ቁርአንን ኪያስክ ልክ ዑመር እንዳለው ማለት እኛ የተዋረድን ህዝቦች ነበር አላህ የበላይነትን የሰጠን በምንድን ነው አይደል በምን በቁርአን በእስላም ነው የበላይነትን የሰጠን ኢነሁ ለቀውሉን ፈስል ወማ ሁወ ቢልሀዝል ይሄ ለኛ ነው አሁን ሰዓት ያለን እኛ አላህ ያዘነለት ሲቀር ለሁላችንም ይችልች ማንቀደው ቁርአን ቀልድ አይደለም
ቁርአን እየተቀለደበት ነው ዳዕዋ ማሞቂያ እየተደረገ ይሳቅበታል ሰዎች አንዳንድ ጊዜ ሰውን እናስቅ ብለው ቁርአንን ይጠቅሳሉ والله هذا بلاء عظيم ሰውን ለማሳቅ ብለህ ቁርአን ላይ እንደ ቀልድ እንዳትጠቅ عليك إن وما هو بالهزل قرآن قلد አይደለም አላህ اللعب አይደለም ጨዋታ አይደለም ቁርአን ለغው አይደለም ውሸት አይደለም ይሄ ሁላ ተፍሲር ይገባበት ጨዋታ ፌዝ ቲዝ አይደለም ቁርአን ቀላል እንዳይመስል ያስከውቃል لقول فصل وما هو بالهزل كذي الله من على يا محمد يا نبي الله يا أشرف الخلق إنهم أي الكفار المكذبين يكيدون من يلالو سيران يتأنسسالو سيران من يلالو يتأنسسالو لنبيو ياساوكاچو ነው ከዛ ይሄ ለነብዩ ብስራት የነሱን ደግሞ አፍ መለጎሚያ የሆነች አንቀጽ ነች ኢንሻአላህ ጨርሰናል ኢነሁም يكيدون ياسيرالو سيران يكيدون كيدا ما سيرن ياسيرالو واكيدو من يالن اسيرالو واكيدو كيدا انم سيران اسيرالو على الله انم سيران اسيرالو لب بل الله جل وعلا በመነሻው ሴራን ያሴራልን አያሴር ላሴረ ግን አጠፋውን ሲሰጥ ግን በሚገርም መልኩ አላህ ካኢድ ነው ሴራን የሚያሴር ነው እንላል ለሚያሴር ግን አጠፋውን ሰጪ መሆኑን ጠቅሷል መክርም ቢሆን እንደዛ ወየምኩሩና ወየምኩሩ الله والله خير ማኪሪ አንተ ሴራን በተነሰሰል ሰው ላይ ደካማ ሆነ ሳታውቅ መጠቃት ልቅና አይደለም በደንብ እደግሟል ሊያጠቃ ባሴረ ሰው ላይ መልስ አለመስጠት ጆሮ ዳባ ልበስ ብለ አለማወቅ ልቅና አይደለም አላህ ያሴሩትን የሚመልስ ይሆነ ምርጥ ሴራ ሲሩ የሚገባቸው መስጠት ለአላህ ሸረፉ إنهم يكيدون كيدا وأكيد كيدا كذا من على فمهل تملكت الله انديت بليلة القرآن انكت الناس ياسيروتن انديت اكسو تملكت وإذ يمكر بك الذين كفروا ليثبتوك بانت لي ياسيرالو من لك لياسروك ملكتين صلى الله عليه وسلم لنبي نقرات أو يقتلوك ويلقدلو أو يخرجوك ويكاغر لياسوتو ويمكرون ويمكر الله الناس ياسيرالو الله ياسيرال والله خير الماكرين الله كاسيروچ الله بلاچنا يتشالن يمان نستي لغبقا يمان ملكتኛው صلى الله عليه وسلم ተደፍተው ተሰቃይተው የወጡባትን ሀገር ነብዩ አለይሂ ሰላቱ ሰላም ድል አድርገው የበላይ ሆኑባት አስተውል እነሱም ሊገሏቸው እንኳን በፈለጉ ሰዓት وجعلنا من بين ايديهم سدا ومن خلفهم سدا فاغشيناهم فهم لا يبصرون እየበተኑባቸው መልእክተኛው ሰለላሁ ዐለይሂ ወሰለም የወጡበትን አሰብ ሊገሏቸው በታሰበች ከዚያ ምን አለ ለነሱ አፋቸውን ልጉም ተስፋቸውን ጭልም የሚያደርግ መልስ ሰጥ ለነብዩ ምን አላቸው አሁን ቢያሰቃዩም فمهل الكافرين ቀን ስጣቸው ለካዲያን ቀን ስጣቸው فمهل الكافرين امهلهم እንዲሁም አቆያቸው ሩወይዳ ምን ጥቂትን አቆያቸው የሚገባውን እንሰጣቸው ነብዩም በዚህ ያስተማራቸው ሰብር አድርጉ አለ እነሱን ደግሞ ተስፋቸውን ጨለም የሚያደርግ ትንሽ ጊዜ በኋላ
የናንተ ጉዳይ ያበቃለታል የሚል ነው አላህ ጀለ ወዐላ በሰማነው እንሰራ ያድርገን هذا وصلى الله على محمد وعلى اله وصحبه